አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦቼ እንደምን አረፈዳችሁ? አሜን። በመጠበቅ ጥባቆቶ ሳይለየን የሌሊቱን ግርማ ሞገስ ገፎ የጠዋትን ብርሃን እንድናይ ለረዳን አምላካችን ስሙ የተመሰገነ የተከበረ ይሁን አሜን። እናታችን ቅድስት ድንግል ማርያም አትለየምና ልጇ ባከበራት የክብር መጠን የተመሰገነች የተከበረች ከፍ ከፍ ያለች ትሁን አሜን። መላእክት፣ ሰማዕታት፣ ጻድቃን፣ ነቢያት እንደየማዕረጋቸው ክብር ምስጋና ይድረሳቸው። እንኳንም ለልደታ ለማርያም ወርሃ ክብረ በዓል መታሰብ በሰላም ጤና አደረሳችሁ አደረሰን አሜን። እነሆ እንደ እግዚአብሔር መልካም ፈቃድ የህዳር ወር አንድ የዕለቱ ወንጌል አንደኛ ወደ ዕብራውያን ሰዎች ምዕራፍ 10 ከቁጥር 32 እስከ ፍጻሜው ኃይለ ቃሉም እንዲህ ይላል። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽንም እንዲህ ካሉት ጋራ ስለ ተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁን እንዳላችሁ አውቃችሁ በእስራት ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውንም ይመጣል፣ አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚፈገፍጉ አይደለንም። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት ሁሉ አምላካችን የተመሰገነውን አሜን። ሁለተኛ ወደ አንደኛ ጴጥሮስ መልእክት ምዕራፍ 4 ከቁጥር 4 እስከ 12 ኃይለ ቃሉም እንዲህ ይላል። በዚህም ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለምትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በሥጋ እንዲፈርድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ። ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና፣ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህን እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በራሳችሁ አጥብቃችሁ ተዋደዱ፣ ያለማንጎራጎር እርስ በራሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎችን እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በራሳችሁ አገልግሉ። ማንንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እንደ እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት ሁሉ አምላካችን የተመሰገነውን አሜን። ሶስተኛ ግብረ ሐዋርያት ንጹሕ ከሆነ ንጹሕ ምንጭ የተገኘ ሐዋርያት ጸሎት ልመናቸው በረከት ረድኤታቸው ከቅድስት ቤተ ክርስቲያናችን ጋር እንዲሁም ከቅድስት ሀገራችን ከኢትዮጵያ ጋር ለዘላለም ጸንቶ ይኑር አሜን። የሐዋርያት ሥራ ምዕራፍ 4 ከቁጥር 10 እስከ 19 ኃይለ ቃሉም እንዲህ ይላል። እናንተ በሰቀላችሁት እግዚአብሔርን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁትን የማዕዘን ራስ የሆነውን ይህ ድንጋይ ነው። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች
ሌላ የለምና። ጴጥሮስና ዮሐንስን በግልጽ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። በተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘው በዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በራሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን የተመሰገነ ይሁን፣ አሜን። አራተኛ ምስባከ መዝሙር 118 ከቁጥር 47 እስከ 48 ኃይለ ቃሉም እንዲህ ይላል። እጅግ በወደድኋቸው በትእዛዝህን ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዝህን አነሳለሁ፣ ስርዓትህንም አስላስላለሁ። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት ሁሉ አምላካችን የተመሰገነ ይሁን። አምስተኛ የመጨረሻ ወንጌል ማቴዎስ ወንጌል ምዕራፍ 16 ከቁጥር 24 እስከ ፍጻሜው ኃይለ ቃሉም እንዲህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያንን ጊዜም ለሁሉ እንደ ስራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ይላል። ኃይለ ቃሉ ስለ ቅዱስ ቃሉ የቃሉ ባለቤት ሁሉ አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።